ኮሌጅን ልወድቅ ነበር። በላስት ዙሪያ ዘልቄ ገብቼ ነበር። ስለማይነገር እንኳን እጅግ የማፍርበት ጉዳይ ውስጥ ነበር። እያንዳንዱ ሌሊት ውጊያ ነበር። ውጊያው ፈተና፣ ቴምፕቴሽን መካከል እኔም እየተሸነፍኩ ነበር። ይህ ከአእምሮዬ ጋር ያለ ጦርነት ኃይሌን እያጠፋና እስከምወድቅ ድረስ ጫፍ እስከምደርስ ድረስ ነበር። በዛ መካከል ያገኘሁት መፍትሄ ይህ ነበር። ያገኘሁት ግን 21 ቀን የተግባር እቅድ ነበር። እሱም ብቻ አልረዳኝም። ፍላጎትን ለማሸነፍ ብቻ አልነበረም፣ ነገር ግን የማይሰበርን ዲሲፕሊን መገንባትም ላይም ነበርኩ። በዚያ ቪዲዮ ውስጥ ያንን ትክክለኛ እቅድ ለእናንተ አጋራለሁ። ለማሸነፍ ግን መጀመሪያ መረዳት አለብን። እርሱ ነው በዶፓሚን ዙሪያ ውስጥ ተያይዤ ነበር። ዘመናዊ የኢንተርኔት የአእምሮአችንን የሽልማት ስነ ስርዓት ያለ ተፈጥሯዊ በሆነ መንገድ ዶፓሚንን በመጨመር በማውጣት ይቆጣጠራል። ይህ የሚያሸንፈው በረጅም ጊዜ ግቦች ላይ የሚያተኩረውን የአእምሮ ክፍል ነው። አእምሮዬ ሁል ጊዜ ፈጣንን ደስታን ከወደፊቴ በላይ ይመርጥ ነበር። ይህንን እኔ ድካሜና ጭንቀቴ በሀፍረት የተሞላ አድርጎኝ ነበር። ይህ ሁላ ለራሴ የተሰበሩ ህልሞች ነጸብራቅ ነበር። ያለሊት ከመሸሸግ ይልቅ መቀየርን ወሰንኩ። መፈለግ ጀመርኩና የ21 ቀን ቻሌንጅ ሐሳብን አገኘው። አስማት አይደለም፣ አእምሮ እንደገና ለመስራት ግልጽና የተካተተ ጥረትን የሚሰጥ ዘዴ ነበር። እቅድ በ3 ሳምንት ተከፋፍሎ ነው። ግቡ ከአንድ ልምምድ ማቆም ብቻ አልነበረም፣ ነገር ግን አዲስ እና የበለጠ ጠንካራ የነርቭ ስርዓቶችና መንገዶችን ለመገንባትም ነው። ሳምንት 1 ዲቶክስ ነው። የመጀመሪያው ሳምንት ከባድ ሪዜት ነበር። መጀመሪያ ይህን ስሜት የሚያነሱ ነገሮች ወይም ትሪገርስ አስወግድ። እኔ ጠንካራ የድረገጽ መከላከያዎችን ተጠቀምኩ ወይም ዌብ ብሎከር እና ራሴን አስገድጄ እንደ ቤተ መጻሕፍት ያሉ የህዝብ ቦታዎችን ውስጥ እንድማር አደረግኩ። ሁለተኛው ኃይልን መቀየር። እኔ እያንዳንዱን ቀን ስፖርት ጀመርኩ። አእምሮዬን ለማጽዳት ያን የመርገም ኃይልን ለመቀነስ ዋናው ነገር ነው። በግል ፍላጎት ለመሸነፍ እንዲከብደው ማድረግን ነው። ሁለተኛው ሳምንት መገንባት ነበር። ሁለተኛው ሳምንት አዲስ ልምምዶችን ማቋቋም ነው። ዕለታዊ በራስ መተማመንን መጨመር ወይም ማይንድፉልነስን መጀመር ብቻ ነበር። ለ10 ደቂቃ በዝምታ ማሰላሰል በቀን በቀን ማድረግ ለነገሮች ያለህን ምላሽ እና መቆጣጠርህን እንደገና ይመልሳል። እንዲሁም ትሪገር ጆርናልን ጀምር። ፍላጎትን ሲሰማ ምን እንደሚያነሳው ጻፍ። ከዚህ በኋላ ከፍላጎቶች በኋላ ያሉ ንዴቶችን ወይም ፓተርኖችን መመልከት ጀምራለህ። ይህን ጨዋታን የሚቀየር ነው። ሶስተኛው ሳምንት ማጠናከር ነው። ሶስተኛው ሳምንት ላይ ነገሩ እንዲቆይ ማድረግ ነው ወይም ንቁ ምስል መፍጠር ቪዥዋላይዜሽን ተለማመድ። በየጠዋት ልትሆን የምትፈልገውን ተወዳጅና ተፈላጊ ሰው በአእምሮ ውስጥ ምስል አድርግ እና እርጅ ሰርፍ መማር ጀምር። ፍላጎትን ከመዋጋት ይልቅ በቀላሉ ተመልከተው። ይህ ጊዜያዊ ስሜት መሆኑን አስተውል። እንዲያልፍ ነው። ይህ አንተ ቁጥጥር ያለህ መሆንን ያረጋግጣል። ከ21 ቀናት በኋላ ልዩነት አስደናቂ ነበረ። አእምሮዬ ግልጽ ነበረ። ትኩረቴ በጣም ጨማምሮ ነበር እና ውጤቱ ከፍ ያለ ነበር። ግን ከዚያ በላይ በራስ መተማመኔና ራሴን ማክበሬ ተመለሰ። ከእንቅስቃሴ ለፍላጎቶቼ ባህሪ አልነበረ። በመጨረሻም ህይወቴን እንደምቆጣጠር ተሰማኝ። እነሆ ይህ እቅድ ስራ ይፈልጋል፣ ነገር ግን ራስን እንደገና ለመቆጣጠር መሰረት ፍሬምወርክ ያስፈልጋል። ቁጥጥር አለህ። ባህሪን መቀየርና ማን መሆን እንደምትፈልግ በመምረጥ በእጅህ ነው። ለአንተ ቻሌንጅ ይሄ ነው። ዛሬ 21 ቀን ቻሌንጅ ጀምር። ነገን አጠብቅ። ለተጠያቂነት ወይም አካውንታቢሊቲ ዴይ 1 ኮምፕሊት ብለህ በኮመንት ላይ ጻፍ እና ሁላችንም ትኩረታችንን እንመልስ እና እንገንባ።